በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተነሳ ወገን ተነሳ፣ ተነሳ ክርስቲያን ተነሳ፣ ዶግማችን እንዳይረሳ፣ ቀኖናው እንዳይረሳ። ተነሳ ክርስቲያን ተነሳ፣ ተነሳ ወገን ተነሳ፣ ዶግማችን እንዳይረሳ። የቀድሞው በሀገር በውጭ በየትም ያላችሁ የተዋሕዶ ፍቅር ያለ በልባችሁ በሉና ተነሱ፣ ታሪካችሁ ይብቃ። ምድረ ተሐድሶ ምድረ ሐራጥቃ። ተነሳ ወገን ተነሳ፣ ተነሳ ክርስቲያን ተነሳ፣ ቀኖናው እንዳይረሳ፣ የቀድሞው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተነሳ ወገን ተነሳ፣ የጥንቱ እንዳይረሳ፣ የቀድሞው እንዳይረሳ። ይህንን መዝሙር ብዙዎች በሚሰሙበት ሰዓት ሌላ አይነት ዓላማ ያለው የቅስቀሳ የጦርነት የሚመስላቸው ሰዎች አሉ። በመሰረቱ ተነሳ የሚለው ዛሬ አይደለም የተጀመረው። አሪዮስ በሚነሳበት ወልድ ፍጡር ነው ብሎ አሪዮስ ሲነሳ ቅዱስ አትናቴዎስ ነው ለመጀመሪያ ጊዜ የተነሳው። እንዲሁም ደግሞ ድንግል ማርያም ወላዲተ አምላክ አይደለችም፣ ወላዲተ ሰብ ናት፣ ሰው ነው የወለደችው አምላክን አይደለም ብሎ ንስጥሮስ በሚነሳበት ሰዓት ቅዱስ ቄርሎስ ነው የተነሳው። በአስኒዮስ ዘመነ መንግስትም የሮም ሃይማኖት ትንገስ፣ የኦርቶዶክስ ሃይማኖት ትርከስ በሚባልበት ዘመን አባቶቻችን ገዳማውያን እና አባ አፈ ክርስቶስ እና ማሆ ወለተ ጴጥሮስ እንዲያውም እና አባ ስምዖን እና አባ ዩልዮስ አጠቃላይ ሆ ብለው ተነስተዋል። በአስኒዮስ ዘመነ መንግስት ማለት ነው። እምነታቸውንም በደንቀዝ ብቻ በአንድ ቀን 8000 ክርስቲያን እስኪታረድ ድረስ ሆ ብለው በአንድነት የተነሱት በጎንደር፣ በትግራይ፣ በጎጃም መንግስት ህዝብ ላይ ዘምቶ ጅምላ ጭፍጨፋ እስኪያደርግ ድረስ አልፎንስ ሜንዴዝን እና ጴጥሮስ ፓኤዝን በመቃወም የሮምን ሃይማኖት ለማርከስ የኦርቶዶክስ ሃይማኖትን እንደገና ለማንገስ ሆ ብለው የተነሱበት ዘመን ነው። ስለዚህ ሰው በእምነቱ ላይ ወረራ በሚደረግበት ሰዓት ሆ ብሎ ይነሳል ማለት ነው። ዛሬም ለምንድን ነው ተነሳ ማለት ያስፈለገው? አሁን ያልተነሳን መቼ ነው የምንነሳው? በ1831 ዓመተ ምህረት ጴጥሮስ ፓኤዝ የተባለው ሰው ይሄ የፕሮቴስታንት ዋና መልእክተኛ ሰው ምንድን ነው ያለው? የኦርቶዶክስ ተዋሕዶ ቤተክርስቲያንን ለማፍረስ ከውጭ ሆናችሁ አትቃወሟቸው፣ ማርያም አታማልድም አትበሉ፣ ጻድቃን ሰማዕታት አያስፈልጉም፣ ታቦትም ተሽሯል፣ ገድልም ዲቃላ ነው ብላችሁ አትናገሩ፣ ውስጥ ግቡና እነሱን መስላችሁ በእነሱ ቀሚስ፣ በእነሱ ቆብ፣ በእነሱ መስቀል አስተዳደራ ውስጥ ግቡ፣ ዲያቆን ሁኑ፣ ሰንበት ትምህርት ቤት ተመዝገቡ። ከዛ በኋላ ውስጥ ሆናችሁ ነጠላ የለበሰ ፕሮቴስታንት ማፍራት የሚቻለው ከውጭ በመቃወም ሳይሆን ውስጥ ሆኖ ነው የሚል መልእክት ነበር ያስተላለፈው። ዛሬ የሱ ሐሳብ በቅድስት ቤተክርስቲያናችን ውስጥ በተግባር እየተፈጸመ ነው። ከ5000 በላይ ካህናትን አሰልጥነው ወደ ውስጥ በማስገባት ህዝቡን እየለወጡ ነው ያሉት። ስለዚህ ከአሁን ጊዜ በላይ የምንነሳበት ሰዓት የለም። በእኛ ቆብ፣ በእኛ ቀሚስ፣ በእኛ መስቀል በቤተክርስቲያናችን ውስጥ ሆነው ቤተክርስቲያኗን በአጭር ጊዜ ከበዛ በ20 ዓመት ውስጥ ከነህንጻዋ ለመረከብ፣ የአብነት ትምህርት ቤቶቿን ለመዝጋት፣ ገዳማቶቿን ለመፍታት፣ አብያተ ክርስቲያናቱን በሙሉ ለመቆጣጠር ከፍተኛ የሆነ እንቅስቃሴ እያደረጉ ነው ያሉት። ሰው የራሱን እምነት እንዲያራምድ እግዚአብሔርም ፈቅዷል፣ ያመነበትን እንዲከተል። ህገ መንግስትም ህገ እግዚአብሔርም ሰው ያመነበትን እንዲያራምድ ፈቅደዋል። ሰው ያመነበትን የራሱን መስበክ ማስተማር ትቶ ቤተክርስቲያኗ ውስጥ ገብቶ ቤተክርስቲያኗን ለውጣት ማለት ግን ይሄ ትልቅ አመፃ ነው። ስለዚህ የምንነሳበት ከዚህ የተሻለ ጊዜ የለም። ስንኙ ላይ መጀመሪያ ምንድነው የሚለው? በአገርም በውጭም በየትም ያላችሁ የተዋሕዶ ፍቅር ያለ በልባችሁ በሉና ተነሱ፣ ታሪካችሁ ይብቃ፣ ምድረ ተሐድሶ ምድረ ሐራጥቃ ይላል መዝሙሩ ላይ። በሀገር ውስጥም ያላችሁ በገጠርም በከተማም የተዋሕዶ ልጆች
በውጭ ዓለም በስደት ዓለም ያላችሁ የተዋህዶ ልጆች እንዲሁም ደግሞ በብሔረ ሕያዋን እንደነ ኤልያስ እንደነ ሄኖክ የተወሰዳችሁ ሌሎቹም የተሰወራችሁ ቅዱሳን ከዛም በተጨማሪ በአጽደ ነፍስ ያላችሁ ጻድቃን ሰማዕታት በዮሐንስ ራእይ ምዕራፍ 6 ቁጥር 9 ላይ በምድር ላይ ስለሚደረገው ግፍ አቤቱ የሰራዊት ጌታ እግዚአብሔር ሆይ ደማችንን እስከመቼ ድረስ አትበቀልም በምድር በሚኖሩት ላይ ብላችሁ የምትጮሁ ጻድቃን ሰማዕታት ትናንት ለተዋህዶ የቆማችሁ በተዋህዶ ኖራችሁ በተዋህዶ ያለፋችሁ አባቶች ሁላችሁም ተነሱ ነው የሚለው። ቤተክርስቲያን አንዲት ናት። እኛ አንድ ዛፍ ስር አለው ግንድ አለው ቅርንጫፍ አለው። በሰማይ ያሉት ቅርንጫፎች ናቸው። በአጽደ ነፍስ ያሉት ቅርንጫፎች ናቸው። እኛ ደግሞ በምድር ያለነው ስሮች ነን። ስለዚህ ቤተክርስቲያን አንዲት ናት። በየትም ያላችሁ የኦርቶዶክስ ተዋህዶ ልጆች ሁላችሁም ተነሱ። ለምንድን ነው የምትነሱት? ተሐድሶ መናፍቃን ተነስተው ቤተክርስቲያኒቷን አባቶች በደም ባጥንት የህይወት መስዋዕትነት ከፍለው ለዚህ ያበቋትን እምነት ሊያጠፏት ነው ሊረከቧት ነውና ከዚህ የተሻለ ለቤተክርስቲያን የምትቆሙበት ጊዜ የለም ተነሱ የሚል አዋጅ ነው። ምድረ ተሐድሶ ምድረ ሐራጠቃ ማለት ውሃ ውስጥ ያለ የእባብ ጭንቅላት ማለት ነው። ቤተክርስቲያኒቷ ውስጥ ሆነው ሰላማዊ መስለው ልጆቿን ለፕሮቴስታንት የሚገብሩ ሰዎች አሉ። ስለዚህ እምነታችን ተደፍራለች። አባቶች የሰሩት ድንበር ተሰርቶ ተለክቶ የተሰጠን ድንበር እየፈረሰ ያለበት ሰዓት ስለሆነ ሁላችንም እንድንነሳ ነው። በየትም ያላችሁ የተዋህዶ ልጆች ስለ እምነታችሁ ማተብ ያሰራችሁ ሁሉ ይመለከታችኋል የሚል መልእክት ነው። ሁለተኛ ላይ ያለው ሐሳብ ምንድነው? ከኛ የሚመስሉ ግን ከኛ ያልሆኑ አሉ በጥፋት ኃይል የሚሰለጥኑ ሲታዩ ከኛ የሚመስሉ ናቸው። ሲታዩ ቆባቸው የኛ ነው። ሲታዩ መስቀላቸው የኛ ነው። ሲታዩ በቤተክርስቲያን መዋቅር በቤተክርስቲያን አስተዳደር ውስጥ ነው ያሉት። ሲታዩ በሰንበት ትምህርት ቤት ውስጥ ነው ያሉት። ሲታዩ ዲያቆናት ይመስላሉ። ሲታዩ ዘማሪያን ሰባኪያን ይመስላሉ። የበግ ለምድ ለብሰው ነገር ግን ውስጣቸው መናፍቃን ናቸው። ለምሳሌ በኦሪት ዘፍጥረት ምዕራፍ 27 ላይ ኢስሐቅ አርጅቶ አይኖቹ ለማየት በፈዘዙ ጊዜ ያዕቆብ በተውሶ ስም ኤሳው ሳይሆን ያዕቆብ ሆኖ ሳለ ኤሳው ነው ብሎ በስርቆት ስጋ ታድነው ከጫካ በመጡ ሳይሆን ከዛው ከበረት በተሰረቁ በጎች ፍየሎች በተውሶ ልብስ አባቱ ጋር ገብቶ አጭበርብሮ ኤሳው ሳይሆን ኤሳው ነኝ ብሎ በረከት ሊቀበል ሲል አባትየው ዳሰሰው ይላል። በእውነት ልብስ ሰውነት ከላይ ሲታይ ኤሳው ነህ፣ ነገር ግን አለ ንግግርህ ያዕቆብ ነው አለ። በድምጹ ነው ያወቀው። ዛሬም ልብሳቸው ከላይ ቆባቸው ከላይ የያዙት መስቀል ከላይ ኦርቶዶክሳዊ ነው፣ ነገር ግን ውስጣቸው ድምጻቸው መልእክታቸው የሌላ ነው። ማርያም አታማልድም ብለው በአደባባይ አይናገሩ፣ ታማልዳለች ብለው ግን ሲሰብኩ አይታዩም። ጻድቃን ሰማዕታት አያስፈልጉም አይሏቸውም፣ ነገር ግን ጻድቃን ሰማዕታትን መስበክ ግን አይፈልጉም። ታቦት ተሻረቀረ ከዛሬ በኋላ ብለው በአደባባይ አይናገሩም። የታቦትን ክብር ግን በአደባባይ አያውጁ። ስለዚህ ከኛ ይመስላሉ፣ ስታዩዋቸው ከኛ ነው የሚመስሉት፣ ነገር ግን ከኛ ያልሆኑ አሉ በጥፋት ኃይል የሚሰለጥኑ የሚያሰለጥናቸው ሌላ ነው። ተነሳ ወገን ተነሳ ተነሳ ክርስቲያን ተነሳ ዶግማችን እንዳይረሳ ቀኖናው እንዳይረሳ ተነሳ ክርስቲያን ተነሳ ተነሳ ወገን ተነሳ ዶግማችን እንዳይረሳ በሀገር በውጭ በየትም
አሜን። ዝማሬ መላእክት ያሰማልን ለእህታችን፣ ሁላችንን በተዋሕዶ እምነታችን ያጽናል። በፕሮቴስታንት አዳራሽ ጫማ አድርገው መግባት ብቻ ሳይሆን ሌላም ነገር ይሰራል። እያየን ነው። እንደ ባለዛር መዝለል፣ ማበድ፣ ነፍሰ ጡር ሴት ሆድ ላይ ፓስተሩ መቆም፣ ሳር ንጩ መንፈስ ቅዱስ አዞኝ ነው ብሎ መናገር በእነሱ የተለመደ ነው። በእኛ ግን ጫማ አድርጎ መግባት ስርዓተ ቤተክርስቲያን አይደለም። ስለዚህ አንድ ፓስተር ወደኛ ቤተክርስቲያን መጥቶ ጫማውን ሳያወልቅ ገባ ማለት ጫማ አውልቃችሁ የምትገቡ ሰዎች ልክ አይደላችሁም እያለ ነው። ድሮ ፕሮቴስታንት አዳራሻቸው ሆነው ለምን ተናገሩን ነበር ምንለው። አሁን ከመናገር አልፈው ቤተ እግዚአብሔር ውስጥ መጥተው በተግባር እያሳዩን ያሉት፣ በተግባር እየደፈሩን ያሉት። ስለዚህ ቤተክርስቲያን ተደፍራለች። አዲስ አበባ ሲኤምሲ ሰዓሊተ ምሕረት ቅድስት ቤተክርስቲያን ውስጥ የተፈጸመው ነገር ወንጀል ነው፣ ልክ አይደለም። ስለዚህ ሆብለን ልናወግዘው ያስፈልጋል።